አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዘውድ አካዳሚ ተከታታዮች እንኳን በሰላም በጤና ወደ ቻናላችን መጣችሁ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ቋንቋዎችን እናስተምራለን ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ የምለቃቸውን ቪዲዮዎች ለእናንተ እንዲደርሱ ማድረግ ትችላላችሁ ማለት ነው። ብዙዎች እየተማሩ መጻፍን ማንበብ እየለመዱ ነው። እናንተ መማር የምትፈልጉ ከሆነ እኛ የኦንላይን ትምህርት እንሰጣለን። እዚህ ስር ባስቀምጥኩላችሁ ስልክ ቁጥር ማለት ነው። ኢሞ፣ ዋትሳፕ፣ ቴሌግራም የኦንላይን ትምህርት መማር ትችላላችሁ። አሳውቁን፣ በብቃት እናስተምራለን ማለት ነው። ከዛ በተጨማሪ በአካልም መማር የምትፈልጉ ካላችሁ ደውሉልን ማለት ነው። በቀጥታ መስመር መደወል ትችላላችሁ። ከዛ በተጨማሪ የኦንላይን ስራዎችን መስራት የምትፈልጉ ልጆች ካላችሁ ምንም አይነት ከኪሳችሁ ገንዘብ ሳታወጡ አብራችሁ ከኔ ጋር መስራት ትችላላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት የአማርኛ ትምህርት ነው። የአማርኛ ትምህርት ከሀ እስከ ሰ ያሉትን ቆጥረን ከነዚሁ ቃላት መመስረት ይሆናል ማለት ነው። እናንተ ይህን ቪዲዮ እስከ መጨረሻ በመከታተል የትምህርት ፍላጎታችን ምን ያክል ነው የሚሆን አረጋግጡበት ማለት ነው። ደብተርና እስክሪብቶ ይዛችሁ አብራችሁን የተከታተላችሁ ብትሉ ደስ ይለኛል። ቀጥታ ወደ ትምህርቱ ምገባ ይሆናል። መጀመሪያ ወደ ቀኝ እንቁጠረው። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሞ። እሺ ቀጣይ ማን አለ? ሰሱ ሰ ሱ ሲ ሳ ሴ ስ ሶ ሶ። አሁን ወደ ቀኝ ወደ ግራ አንብበናል። አሁን ደግሞ ከላይ ወደ ታች እናነባቸዋለን ማለት ነው። ከላይ ወደ ታች እናነብ ሀ ለ ሀ መ ሰ ሁ ሉ ሁ ሙ ሱ ሂ ሊ ሂ ሚ ሲ ሃ ላ ሃ ማ ሳ ሄ ሌ ሄ ሜ ሴ ህ ል ህ ም ስ። እሺ ሆ ሎ ሎ ሆ ሞ ሶ። እሺ አሁን ደግሞ ከፊት ወደ ኋላ እናየዋለን። ከፊት ከኋላ ወደ መጀመሪያው ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ ሎ ል ሌ ላ ሊ ሉ ለ ሆ ህ ሄ ሃ ሂ ሁ ሃ ሞ ም ሜ ማ ሚ ሙ መ
እሺ ሶ ስ ሴ ሳ ሲ ሱ ሰ ሰ። እሺ አሁን ከላይ ወደ ታች ከቀኝ ወደ ግራ ከግራ ወደ ቀኝ አይተናል ማለት ነው። ቃላቶችን እንመሰረታለን። ወደ ቃላቱ መግባታችን በፊት ላይክ ያላረጋችሁ ካላችሁ ላይክ አድርጉ። ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉ። ያን ለኔ ሞራል ስለሚሆን ማለት ነው። ከዚህ ያሉትን እናነባለን። እዚህ ጋር የሃሁ ሁለተኛ ፊደል ሁ እና የለሉ ሁለተኛ ፊደል ሉ አለ። ያው የሃሆች እና እንደገና ደግሞ ሉ ባንድ ላይ ማለት ነው። ባንድ ላይ ሁሉ 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 ሁሉ። እሺ እዚህ ጋር ስንመጣ ደግሞ የሰሱ አራተኛ ፊደል ሳ እና የለሉ የመጀመሪያ ፊደል ለ አለ። የሰሱ የው ሰሱ ሲ ሳ እና ለሉ የመጀመሪያው በአንድ ላይ ሳ ብለን ለ ስንል ሳለ ሳለ። ያው ሳ ብለን ለ ስንል ማለት ነው። ሳለ 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 መሳል ማለት ነው። እሺ እዚህ ጋር ስንመጣ ደግሞ የሃሁ ሁለተኛውና የሃሁ ሁለተኛው ፊደልና የለሉ አምስተኛ ፊደል ሌ አለ። የሃሁ ሁለተኛው ፊደልና ሌ ለሉ ሊላ ሌ አምስተኛው በአንድ ላይ ሁሌ 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 ሁሌ። ያው ሁ ብለን ሌ ስንል ሁሌ። እሺ ወደ ቀጣይ ደግሞ እዚህ ጋር ስንመጣ የሃሁ ሁለተኛ ፊደል ሁ እና የሰሱ ሁለተኛ ፊደል ሱ አለ። ሁ ፊደልና ሱ ፊደል ሁ ብለን ሱ ስንል ሁ ሱ ሁሱ ሁሱ ሁሴን የሚለው ሲቆላመጥ ሁሱ ስለሚሆን ማለት ነው። እሺ ወደ ቀጣይ ስንመጣ ደግሞ ወደዚህኛው የሰሱ ሁለተኛ ፊደል ሱ አለ። የሰሱ ስድስተኛ ፊደል ስ አለ። ሱ ፊደል እና የሰሱ ስድስተኛ ፊደል ስ በአንድ ላይ ሱ ስ ሱ ስ ሱስ ሱስ። እዚህ ጋር ስንመጣ የመሙ አራተኛ ፊደል ማ እና የለሉ መጀመሪያ ፊደል ለ። የመሙ አራተኛ ፊደል ማ እና የለሉ መጀመሪያ ፊደል ለ። ማ ፊደል እና ለ ፊደል በአንድ ላይ ማለ 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 ማለ። እሺ ቀጣይ እዚህ ጋር የመሙ አራተኛ ፊደል ማ እና የለሉ ሁለተኛ ፊደል ሉ አለ። ደግሞ አሁን የመሙ አራተኛ ፊደል ማ እና የለሉ ሁለተኛ ፊደል ሉ ማሉ ማሉ ማ ብለን ሉ ስንል ማሉ ይሆናል ማለት ነው። ማሉ ማሉ። እሺ ቀጣይ እዚህ ጋር የሰሱ አራተኛ ፊደል ሳ እና የለሉ ሁለተኛ ፊደል ሉ አለ። ሳ ብለን ሉ ስንል ምን ይሆናል? ሳሉ ሳሉ ሳሉ። እሺ ወደዚህኛው ስንመጣ ደግሞ የሰሱ ስድስተኛ ፊደል ስና የመሙ ሶስተኛ ፊደል ሚ ስ ብለን ሚ ስንል ማለት ነው። አንድ ላይ ስሚ 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 ይሆናል። እሺ ቀጣይ ደግሞ የለሉ አምስተኛ ፊደል ሌ እና የለሉ አራተኛ ፊደል ላ። ሌ ብለን ላ። ያው ሌ ፊደል እና ላን በአንድ ላይ ስናደርገው ሌላ ሌላ። እሺ የሃሁ ሁለተኛ ፊደል ሁ እና የለሉ ሁለተኛ ፊደል ሉ። ሁ ብለን ሉ ስንል ሁሉ ሁ ብለን ሉ ስንል ሁሉ ሁሉ። እሺ እዚህ ጋር የሃሁ አምስተኛ ፊደል ሄ እና የለሉ መጨረሻ ፊደል ሎ። ሄ ፊደል እና ሎ ፊደል ማለት ነው። በአንድ ላይ ሄሎ ሄሎ ሄሎ። እሺ ወደዚህኛው ጋር ስንመጣ የለሉ አራተኛ ፊደል ላ አለ። የመሙ ስድስተኛ ፊደል ም አለ። የለሉ አራተኛ ፊደል ላ እና የመሙ ስድስተኛ ፊደል ም። ላ ብለን ም ስንል ላም ላም ላም። እሺ ላም። ቀጣይ ደግሞ የለሉ መጀመሪያ ፊደል ለ እና የመሙ አራተኛ ፊደል ማ። ለ ብለን ማ ስንል ማለት ነው። ለማ 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 ለማ። ቀጣይ የለሉ መጨረሻው ፊደል ሎ እና የመሙ ሶስተኛ ፊደል ሚ። ሎ ብለን መሙ ሚ ይጋ ስንል በአንድ ላይ ሎ ሚ ሎ ሚ ሎሚ ሎሚ ሎሚ። እሺ እዚህ ጋር ስንመጣ የሰሱ መጀመሪያ ፊደል ሰ እና የመሙ ሁለተኛ ፊደል ሙ። ሰሙ ሰሙ ሰሙ። ሰ የመጀመሪያውን እንላለን። ከዛ ላይ ደግሞ ሙ ሁለተኛዋን ሰሙ ይሆናል ማለት ነው።
አሁን እንደገና የሰሱ መጀመሪያ ፊደል እና የመሙ አራተኛ ፊደል ማ ሰማ ሰብለን ማ ስንል ሰማ ሰማ። እዚህ ጋር የመሙ ሁለተኛ ፊደል ሙ የመሙ ሁለተኛ ፊደል ሙ እና የለሉ ሁለተኛ ፊደል ሉ ሙሉ 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 እንላለን ማለት ነው። እሺ ውድ የዘይት አካዳሚ ተከታታዮቻችን ቀጣይ እንዲሰራላችሁ ቪዲዮ ካለ ኮሜንት ጋር አሳውቁን። ሌላ ቪዲዮ እንግሊዘኛም ሂሳብም ይዤላችሁ መጣ ይሆናል። እንዳልኳችሁ የኦንላይን ትምህርትም የኦንላይን ስራ መስራት ትፈልጉ በቅድሙ ስልክ ቁጥር አሳውቁ። ቀጥታ እስከ ቀጣይ ስንገናኝ ማሰላም